ሰላም ጤና ይስጥልኝ ውድና ተከበራችሁ የሃናን ሚዲያ ቤተሰቦች፣ በባለፈው ቪዲዮ ከቲሙ ላይ በጣም በጥሩ ዋጋ የገዛቱን ልብሶች አሳይቻችሁ ነበረ። በዛሬ ቪዲዮ ደግሞ ከቲሙ ላይ በጣም በጥሩ ዋጋ የገዛቱን ቀሚሶች እንዲሁም ደግሞ ጉርድ ጂንስ ቀሚሶችን ከነዋጋቸው ይዤላችሁ መጥቻለሁኝ። ሃናን ሚዲያን ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ደግሞ ቪዲዮን ላይክ እና ሼር በማድረግ እንድታይ አድርጉልኝ። ሁላችንም እንግዲህ ከአረብ ሀገር ወደ ሀገራችን መግባት ስናስብ የምናስበው እቃ መግዛት ነው፣ የታወቀ ነው። በተለይ ደግሞ በኮንትራት ቤት ያለን ልጆች ኮንትራታችን ሊያልቅ ስል እቃ ለመግዛት ባንወጣ መልካም ነው ብዬ አስባለሁኝ። እኔ አንድ ጊዜ እንግዲህ እንደ አጋጣሚ መዳም ይዛኝ ወጣች እና ልብስ ለመግዛት ሄድኩ ማለት ነው። ልብሱ በጣም ውድ ነው፣ ሌሎችንም ሳይ በጣም ውድ ነው፣ አማራጭ የለም። ስለዚህ 3 ልብሶችን ገዝቼ ገባኝ፣ በጣም በውድ ዋጋ። አሁን ላይ ምን ነው ባልገዛው የሚል ልብስ ማለት ነው። አንደኛ ኢትዮጵያ ላይ እንደዚህ አይነት ልብስ አይለበስም። ታውቃላችሁ፣ አረቦች ልብሳቸው ረዣዥም ነው። በዓል ሲሆን በተለይ መሬት የሚጠርግ ልብስ ለብሳለሁ፣ ባህላቸው ነው እነሱ። ልብስ ስትገዙ አገራችሁ ላይ ገብታችሁ የምትለብሱት ልብስ መሆን አለበት። አገራችሁ ላይ ገብታችሁ የማትለብሱት ልብስ እንዳትገዙ፣ ገንዘባችሁ ይባክናል። ሌላው ደግሞ በተለይ እቃ ስትገዙ ብሩን ወደ ኢትዮጵያ ብር ቀይሩት። እኔ አሁን መጀመሪያ አካባቢ ሳላቅ ነው የገዛሁትና አሁን ላይ ግን አንድ እቃ ስገዛ ያንን ልብስ ወደ ኢትዮጵያ ብር ቀይራለሁ። የዚህ ሀገር ብር ወደ ኢትዮጵያ ብር ቀይራለሁ፣ ስንት እንደሚሆን። ጥሩ ከሆነ እቃውን እገዛለሁኝ። ዋጋው በጣም ውድ ከሆነ ግን ልብሱን አልገዛም ማለት ነው። በተለይ ደግሞ ኢትዮጵያ ላይ ገብታችሁ የምታገኙት ልብስ ከሆነ ዋጋው አንድ አይነት ከሆነ እዚህ ሀገር አትግዙ። ብሩን ይዛችሁ ግቡና ሀገራችሁ ላይ ግዙ። ለውጥ ካለው ግን ግዙ። እኔ እንግዲህ ብዙ ሰው ሺኤን ይመርጣል፣ እኔ ደግሞ ቲሙን በጣም እመርጣለሁኝ። እንግዲህ ከቲሙ መጀመሪያ አካባቢ ሳላቅ የገዛሁት ልብሶች አሉ። እንግዲህ ሳላቅ ነው የመጀመሪያ ጊዜ። ያ ሁሉም ሰው ሳቅ ብዙ ነገር ያደርጋል እና ሳላቅ ፎቶ ላይ ብቻ አይቼ ነበር የገዛሁት። እጄ ላይ ሲገቡ ልብሶቹ እንዳልጠበቅኩት ነበረ። አንዳንድ ጊዜ ፎቶ ላይ አይታችሁ የምትገዙት ልብስ እጃችሁ ላይ ሲደርስ አንድ ላይሆን ይችላል፣ ኳሊቲው ሊለያይ ይችላል። እና ልብስ ስትገዙ ጽሑፍ አለላችሁ ከታች፣ ጽሑፍ አንብቦ እና ኮመንት ደግሞ አለ። ያንን ልብስ የገዙ ሰዎች የጻፉት ኮመንት አለ። ያንን ኮመንት አንብቦና ግዙ ማለት እፈልጋለሁኝ። እንግዲህ እኔ ዛሬ በጣም በጥሩ ዋጋ ብዬ ያን የገዛሁት ልብሶች ናቸው። ዋጋውን እንግዲህ በላዩ ላይ እንደምታዩት እያንዳንዱ ልብስ ዋጋውን በኢትዮጵያ ብር ቀይሬ ጽፌበታለሁ ማለት ነው። በአሁኑ ምንዛሬ ነው ጻፍኩበት። ሁላችሁም በአረብ ሀገር ያላችሁ ኮንትራታችሁ ሳያልቅ በፊት እቃ ቅናሽ ሲወጣ ግዙ ማለት እፈልጋለሁ። በተለይ ደግሞ በሶሻል ሚዲያ ከቲሞ ከሺኤን ከሌላም ከምትፈልጉት ቦታ ግን ስትገዙ መርጣችሁ የምትፈልጉትን እቃ ብቻ ግዙ። አገራችሁ ላይ ገብታችሁ የምታገኙትን እቃ እንዳትገዙ ማለት እፈልጋለሁ። እንዴት አያችሁ? በተለይ ደግሞ ይሄኛው ቀሚስ በጣም ነው የሚያምረው። የእራት ልብስ ነው፣ እጀም ሙሉ ነው። ግን ደግሞ እኔ ስገዛ ትንሽ ከታች ረዝሞኛል እና ለማስቆረጥ ፈልጌ እዚህ ሀገር ለማስቆረጥ ፈልጌ ቢያበላሽብኝት ብዬ ትቻለሁኝ ማለት ነው። በጣም ነው የሚያምረው እና ስትሄዱ ሻይን ነው የሚያደርገው ይሄ እንትኑ። ይሄ ልብስ በነገራችን ላይ ብዙ ከለር አለው። ጥቁር አለው፣ ፒንክ አለው፣ ነጭ ብቻ ነው ያሌለው። ፐርፕል አለው እና ኦሬንጅ ከለር አለው። ያሌለ ከለር የለውም። በጣም ብዙ ከለር ነው ያለው። በጣም ቆንጆ ልብስ ነው። ቆንጆ ልብስ ነው። ሙሉ ለሙሉ ኮተን አይደለም፣ ላይሎን ነው እና ፖላይስም አለው 5% እንደዛ አካባቢ። ግን ጨርቁ በጣም ቆንጆ ነው። በተለይ እዚህ ወገብ አካባቢ አይዝም። እኔ አሁን ይሄኛውን ልብስ ገዛ ስሞል ነው የመረጥኩት እና ያው አንዳንድ ጊዜ ስሞል ሆኖ በጣም ሰፊ ልብስ አለ፣ ሚዲየም ሆኖ ደግሞ ጠባብ አለና እሱን ጽሑፍ በደንብ አጣርታችሁ አንብባችሁ ግዙ። ለእኔ ግን በጣም ቆንጆ ነበረ የሆነኝ። ከታች ግን በጣም ረዝሞኛል ማለት ነው። እንግዲህ ኢትዮጵያ ስገባም እንደማደርግ አላውቅም እና ዋጋውም እንደምታዩት ነው። እንዴት ነው እሱ? እኔ እንግዲህ እነዚህን የገዛሁትን ልብሶች ዋጋውን ወደ ኢትዮጵያ ብር ቀይሬ ነው ገዛሁት። መጀመሪያ ላይ ከገዛሁት ውጭ አሁን የሚገዛቸውን እቃዎች በሙሉ በኢትዮጵያ ብር ቀይሬ ነው። አሁንም እንግዲህ ያዘዝኩት ልብሶች አሉ። እጄ ላይ ሲደርሱ ደግሞ ቪዲዮ ቀርጽላችኋለሁ። እኔ የምኖረው አዲስ አበባ ውስጥ ነው። እኔ የማውቀው እንግዲህ የአዲስ አበባን ዋጋ ነው የማውቀው። ለምሳሌ እነዚህ ቀሚሶች እኔ ጋር አዲስ አበባውን ብሄድ በዚህ ዋጋ አገኛለሁ ወይ የሚለውን ነው እንጂ የማውቀው። ሌሎቻችሁ እንግዲህ እንደ አካባቢያችሁ ግዙ። ለምሳሌ እኔ አሁን አዲስ አበባ ላይ እንግዲህ ይህ ቀሚስ ለእኔ ጥሩ ነው፣ ዋጋውም ጥሩ ነው። ለዚህ ነው ገዛሁት። እናንተ የምትኖሩበት አካባቢ ልብስ የሚቀንስ ከሆነ አገራችሁ ገብታችሁ መግዛት ትችላላችሁ።
ወይ ደግሞ የምጨምርም ከሆነ እንግዲህ አይታችሁ ይሄ እኔ የገዛሁት ልብስ ነው፣ ሌላ የእናንተ ምርጫ ነው። እንደ ምርጫችሁ ግን ደግሞ አገራችሁ ላይ ብትገቡ በዛ ዋጋ የምታገኙት ከሆነ እንዳትገዙ። ለምን ትከስራላችሁ? ስለዚህ አገራችሁ ላይ ገብታችሁ የማታገኙት ልብስ ከሆነ ግዙ። በተለይ ደግሞ አንዳንድ ልብሶች አገራችሁ ላይ ገብታችሁ ላታገኙ ትችላላችሁ። በተለይ ይሄ ጃምብሱት፣ ቀይ ጃምብሱት በጣም ነው የወደድኩትና ቀሚሶች መካከል እሱን አስገብቻለሁ። በጣም ቆንጆ ነው። ኢትዮጵያ ላይ በጣም ውድ ነው ይሄ ልብስ። እዚህ ግን ያው እንደምታዩት ዋጋውን በጣም በቆንጆ በጥሩ ዋጋ ነው የገዛሁትና ጂንስ ቀሚሶች በተለይ ክረምት ሲሆን ይበርዳል። ታውቃላችሁ ኢትዮጵያ ይበርዳል። ያው ቀሚስ ከለበስኩ ብዙ ጊዜ ረዥም ነው የምለብሰው፣ አጭርም እለብሳለሁ፣ ግን ቀሚስ ረዥም ነው የምለብሰው። ጉርድ ከለበስኩኝ ግን በፍጹም አጭር ጉርድ አልወድም፣ ረዥም ነው የምወደው እና እንዳለ ጂንስ ቀሚሶች ናቸው። በነገራችን ላይ ይሄ ነጩ ጂንስ ጉርድ እንደሌላው ጠንካራ አይደለም። እንዴት እንደሆነ አላውቅም፣ ለስለስ ያለ ነው። እነዚህ ግን ረዥም ናቸው፣ ግን ትንሽ ጠንካራ ይላሉ። እንደ ጂንስ በጣም ኳሊቲው በጣም ቆንጆ ነው፣ ከምነግራችሁ በላይ በጣም ቆንጆ ነው። ዋጋቸው ላውላ እንደምታዩት ነው። ኢትዮጵያ ብትሄዱ የትም ቦታ በዚህ ዋጋ አታገኝም፣ እርግጠኛ ነኝ እኔ። ሌላ ምንድነው እሱ ሱሪዎች፣ ጂንስ ሱሪዎች አያችሁ እዚህ ላይ። እነዚህ ጂንስ ሱሪዎችን በጣም ኳሊቲያቸው በጣም ቆንጆ ነው። እነዚህን የምታዩት እቃዎች እኔ ራሴ ገዝቼ እጄ ላይ ያሉት ልብሶች ናቸው። እኔ ራሴ እያየሁኝ ነው ቪዲዮ የምሰራ ማለት ነው። ኳሊቲውን እየነገርኳችሁ ነው ቪዲዮ እየሰራ ያለሁት እና በጣም ቆንጆ ነው። ኳሊቲውም ቆንጆ ነው። እነዚህ ጂንስ ጉርዶች፣ ጂንስ ሱሪዎች በጣም ቆንጆዎች ናቸው። ከቲሙ ከገዛሁት ልብሶች መካከል ድንገት ያው ጽሑፉ ሳላነብ የገዛሁት ልብሶች አሉ ለብቻ ባልገዛ ብዬ ያስቀመጥኳቸው ማለት ነው። ሳላቅ ገዛዋቸው አሉ መጀመሪያ አካባቢና እሱን ደግሞ ሌላ ጊዜ በሌላ ቪዲዮ ሰራላችኋለሁ። 10 ልብሶች አለ ብቻ ያስቀመጥኳቸው። 10ን ልብሶች ያሳያችኋለሁ። ፎቶ ላይ ስታዩ ያምራል፣ ግን ደግሞ ኳሊቲው ዜሮ ነው ማለት ነው። እነዚህ ግን በጣም ቆንጆች ናቸው። እነዚህ ዛሬ ቪዲዮ ሰራባቸው ልብሶች በሙሉ በጣም ቆንጆች እጄ ላይ ያሉት ልብሶች ናቸው። ሌሎቻችሁ እንግዲህ በተለይ ደግሞ በአውሮፓ የምትኖሩ ምንም ችግር የለባችሁም። በየትኛውም ሰዓት ወጥታችሁ ዕቃ መግዛት ትችላላችሁ። ኮንትራት ቤት የምንሰራ ልጆች ነን ብዙ ጊዜ የምንጎዳ። ከኮንትራት ቤት ውጭ የሚሰሩ ልጆችም ያው ጊዜ ሲያገኙ ሮጥ ብለው ስቀንስ ይገዛሉ። እኛ ግን አንዴ ነው ያው በአመት አንዴ ወይ ያወጡናል ወይ ኮንትራታችን ሊያልቅ ስል ነው የሚያስወጡንና አንወጣም። ስለዚህ ገንዘባችሁ ሳትበሉ ከኦንላይን ላይ በየወሩ 2 ልብስ 3 ልብስ ብትገዙ ምንም ሳይታወቃቸው ነው የምትጨርሱትና እንደዛ ጊዜ ማለት እፈልጋለሁ። ይሄ እንግዲህ እስካሁን ለራሴ የገዛሁት ልብሶች ናቸው። በጣም ሌሎች ልብሶችም አሉ የገዛኋቸው። አሁንም ደግሞ ኦርደር አድርጌ ከ5 ቀን በኋላ እጄ ላይ የሚደርሱት ልብሶች አሉ። እንዲሁም ደግሞ ቀለበት እንኳን ሳይቀር የብር ቀለበቶች፣ የአንገት እና እንዲሁም ደግሞ የእጅ ብራስሌቶች ራሱ በማይታመን ዋጋ ትክክለኛ ብር ማለት ነው። እሱን ደግሞ በሌላ ጊዜ ሌላ ቪዲዮ ሰራላችኋለሁ እጄ ላይ ሲደርስ ማለት ነው። ውድና ተከበራችሁ የሃናን ሚዲያ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ጤና ይስጥልኝ።